ሰላም ውድና የተከበራችሁ የአሪፍ ዜና ቤተሰቦች፣ ለአሁን ያዘጋጀላችሁ መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን እናስደምጣችሁ። በአማራ ክልል የሚደረጉ ውጊያዎች ዛሬም ቀጥሏል። ውጊያውን ተከትሎም ወደ ጎንደር የሚደረጉ የአየር ላይ በረራዎች ተቋርጠዋል። የከፍተኛ ኃላፊው ሕይወት አልፏል ተብሏል። የመንግስት ኃይሎችም ካምፑን ለቀው ወጥተዋል። የትራንስፖርት እንቅስቃሴዎች የተቋረጡባቸው ቦታዎችም እንዳሉ ታውቋል። ይህ በእንዲህ እንዳለ በክልሉ ዛሬ ለብልጽግናው ተደረገ የተባለው የድጋፍ ሰልፍም እያነጋገረ ነው። ሁሉም ለሰላም ላይ የሚፈጽመው ግድያ፣ ማገትና ማፈናቀል ሊቆም ይገባል። በከተማ ውስጥም የቦምብ ፍንዳታ ደርሶ የድጋፍ ሰልፉም ተስተጓጉሏል ተብሏል። ዝርዝሩን ይዘናል። ሁለት ከፍተኛ የብልጽግና ባለስልጣናት በጠና ታመው ሆስፒታል መግባታቸው ተሰማ። አንደኛው ባለስልጣን በአማራ ክልል በደረሰው የሄሊኮፕተር አደጋም ክፉኛ መጎዳታቸው ታውቋል። ሌላኛው ሚኒስትር ባለስልጣን ደግሞ አልኮል ጠጥተው ሲያሽከረክሩ በደረሰባቸው የመኪና አደጋም በጽኑ ሕሙማን ክፍል ውስጥ ገብተዋል። ሕይወታቸውንም ሊያጡ ይችላሉ ተብሏል። እነዚህ ሁለት የአብይ አህመድ ቁልፍ ሰዎች እነማን ናቸው? ምን ስከተማቸው? ዝርዝሩን ይዘናል። ከትግራይ በተሰማው ዜናም ህወሓት ሮኬቶችን ጨምሮም አነጋጋሪ መሳሪያዎችን ማስገባቱ ተሰማ። ህወሓት ወደ ጦርነት መንገባ ከሆነም የፌዴራል መንግስቱ የድሮንና የአየር ኃይል ብልጫ አለው፣ ስለዚህ ለዚህ መዘጋጀት አለብን በሚልም እቅድ ወጥቷል ተብሏል። ህወሓት በወታደራዊ ትርኢቶችም ላይ በአደባባይ ያሳያቸው መሳሪያዎች ያልተጠበቁ ሆነዋል። ሌላኛው መረጃችን ነው። ክቡራን ተመልካቾች አብራችሁን ስትቆዩ እነዚህንና ሌሎችም ተጨማሪ መረጃዎች እናስደምጣችኋለን። ቪዲዮ ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት እየጋበዝን ወደ መረጃዎቹ አለፍን። በመጀመሪያም በአማራ ክልል ብልጽግናው ሰኔ 30 ከመግባቱ በፊት ዘመቻ ማዕበል በሚል የፋኖ ኃይሎች ላይ የከፈተውን መጠነ ሰፊ የማጥቃት እንቅስቃሴ ተከትሎም በክልሉ የተለያዩ ቦታዎች የተደረጉ ያሉ ውጊያዎች ዛሬም ተጠናክረው ቀጥሏል። በክልሉ ዛሬ ለብልጽግናው ተደረገ የተባለው የድጋፍ ሰልፍም እያነጋገረ ነው። በጎንደር ቀጠና ዛሬ አየር ማረፊያውን ጨምሮ በ8 ወረዳዎችና በ14 ቦታዎች ላይ ውጊያዎች ሲደረጉ ውለዋል። በጎንደር ከተማ ቀበሌ 18 ውጊያ ሲደረግ፣ መሃል ፒያሳ ላይ ደግሞ ሰልፍ ሲደረግ መዋሉን ነዋሪዎች ገልጿል። ሆኖም በከተማ ውስጥ የቦምብ ፍንዳታ ደርሶም የድጋፍ ሰልፉ ተስተጓጉሏል ተብሏል። በጎንደር አየር ማረፊያውን ጨምሮም የተደረጉ ባሉ ውጊያዎች የአየር ላይ በረራዎች ጭምር ተቋርጧል። አውሮፕላኖችም ሳያርፉ ተመልሰዋል ተብሏል። በጎንደር ቀጠና ከአዲስ ዘመን አርባያ ጎኋላ ድረስም በ8 ወረዳዎች ውጊያዎች እንደነበሩ መረጃዎች አመላክተዋል። በቀጠናው ከባድ የተባለው ውጊያም በጎንደር ዙሪያ ማክሰኝት ወረዳ ላይ ነበረውን የተባለ ሲሆን በዚህም ከፍተኛ ወታደራዊና ሰብአዊ ጉዳት ደርሷል። ዛሬ ማልዳውን በነበረው ውጊያም አስረስ የተባለ የወረዳው ሚሊሻ ጽሕፈት ቤት ኃላፊን ጨምሮም በትንሹ 19 የሚሊሻ አባላት ሕይወት አልፏል። የፖሊስ አዛዡን ጨምሮም በርካቶች ቆስሏል፣ የተማረኩም አሉ ተብሏል። በፋኖች በኩልም አንድ የሞትና 4 ከባድና ቀላል ቁስለኞች ጉዳት እንደደረሰም ተነግሯል። በጎንደር ዙሪያ በለሳ፣ ሊቦ፣ ከምከም፣ ደንቢያ፣ ወገራ አየር ማረፊያን ጨምሮም በነበረው ውጊያ ወደ ጎንደር የሚደረጉ የአየር ላይ በረራዎች ተቋርጠዋል። በዚህም ዛሬ መነሻቸውን ከአዲስ አበባ ያደረጉና በጎንደር አጼ ቴዎድሮስ አየር ማረፊያ ላይ አርፈው የነበሩ አውሮፕላኖችም አላረፉም፣ አውሮፕላኖቹም ተመልሰዋል ሲሉም የዓይን እማኞች ገልጸዋል። ማክሰኝትና ጠዳ ላይ የነበረውን ውጊያ ተከትሎም ዛሬ ከባህር ዳር ወረታ ከደብረ ታቦር ጎንደር የትራንስፖርት እንቅስቃሴዎችም ተቋርጠዋል ተብሏል። በጎንደር 18 ቀበሌ የነበረውን ውጊያ ተከትሎም የቦምብ ፍንዳታ ነበር። ለብልጽግና አስገዳጅ ድጋፍ ሰልፍ ወደ መሃል ፒያሳ ሲደረጉ የነበሩ እንቅስቃሴዎችም ተስተጓጉሏል። ሆኖም በቦምብ ፍንዳታው የደረሰው ጉዳት ግን አልታወቀም ተብሏል። በዚህም በጎንደር ከተማ ከተወሰኑ ክፍለ ከተሞች ውጪም አዘዞን ጨምሮ ጠዳና ሌሎች የዳሽን አካባቢዎች ያሉ ነዋሪዎች ወደ ድጋፍ ሰልፉ መሄድ ሳይችሉ እንደቀሩ ተነግሯል። ከጎንደር በተጨማሪም በክልሉ የተለያዩ ቦታዎች ዛሬ ውጊያዎችና ሰልፎች በተመሳሳይ ሰዓት ሲደረጉ ውለዋል። ወደ ሰልፎቹ ከማምራታችን በፊት በደብረ ማርቆስ ከተማ ዙሪያም በተለይ ማረሚያ ቤቱ አካባቢ ዛሬ ማልዳውን ጀምሮ ከፍተኛ ተኩስ ነበር። ሆኖም የደረሰው ጉዳት ግን አልታወቀም ተብሏል። በፍኖተ ሰላም ከተማም ከከተማው አቅራቢያ የቦምብ ፍንዳታዎች ነበሩ። በንጹሃን ላይ ግን ጉዳት አልደረሰም ተብሏል። በጅጋ ማንኩስ አካባቢም ተኩስ ነበር። በዚህም አስገዳጅ ሰልፉ ሳይደረግ ቀርቷል። በቡሬ ዳሞትም በከተማው 4 አቅጣጫዎች ከፍተኛ ተኩስ ነበር። ይህን ተከትሎም ሊደረጉ የነበሩ ሰልፎች ሳይደረጉ ቀርተዋል ተብሏል። ይህ በእንዲህ እንዳለ ዛሬ በአማራ ክልል የተለያዩ ከተሞች አስገዳጅ ድጋፍ ሰልፎች ሲደረጉ ውለዋል። በዚህም በባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ደብረ ታቦር፣ ወልዲያ፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን፣ ሰቆጣን ጨምሮም በሌሎች የዞንና ወረዳ ከተሞች አስገዳጅ ድጋፍ ሰልፎቹ ተደርገዋል። ሆኖም በሰልፎቹ ላይ የተጠበቀው ያክል ሰልፈኛም ሳይገኝ ቀርቷል ተብሏል። ሰልፉ ላይ የታደሙ ሰልፈኞችም ፊታቸውን ሸፍነው ፋኖን የሚያወግዙና መንግስት የጀመረውን ሕግ ማስከበር ሊቀጥል ይገባል የሚሉ መፈክሮችን ይዘው ታይተዋል። በሰልፎቹ ላይ የብልጽግና ቤተሰቦች እንዲሁም የሚሊሻና የመከላከያ አባላት ጭምር መለያቸውን አውልቀው እንዲሳተፉ ተደርጓል መባሉም አነጋጋሪ ሆኗል።
ከመተማ በወጡ አዳዲስ መረጃዎችም ዛሬም ተጨማሪ በርካታ የመንግስት ኃይሎች ፋኖን መቀላቀላቸው ተሰምቷል። በመተማ ሽንፋ ተብሎ ከሚጠራው ወታደራዊ ካምፕ ዛሬ ሌሊቱን 11 ወታደሮች ከነሙሉ ትጥቃቸው በአካባቢው የሚገኙ የፋኖ ኃይሎችን ተቀላቅሏል ተብሏል። በመተማ ከ2 ቀናት በፊትም 17 የአድማ ብተና አባላት አዛዡን ጨምሮም ፋኖን መቀላቀላቸው ይታወሳል። በመተማ ከሰሞኑን የቅማንት ታጣቂዎች የፈጸሙትን ጥቃት ተከትሎም በአድማ ብተናውና በመከላከያው መካከል ከፍተኛ ውጥረት መፈጠሩና በዚህም የአድማ ብተናው ከዘመቻ ውጭ ሆነው ወደ ካምፕ እንዲገባ መደረጉ ይታወሳል። በወሎ ቀጠናም በራያ ቆቦ አካባቢ ሰሞኑን ሲደረጉ የነበሩ ውጊያዎች ዛሬም ቀጥሏል። የፋኖ ኃይሎች ትናንት ከወልዲያ መቀሌ የሚወስደውን ዋናውን መንገድ ተቆጣጥሮት እንደነበር መዘገቡ ይታወሳል። በአካባቢው በሮቢት፣ አራዶም፣ አሚዶሃና ኮርማ በተባሉ ቦታዎች የነበረውን ውጊያ ተከትሎም ከፍተኛ ወታደራዊ ኪሳራ ደርሷል። ካምፖችና ብረት ለበስ ሜካናይዝድ መሳሪያዎችም ወድመዋል ተብሏል። በዚህም ኮርማ አካባቢ ላለፉት 2 ዓመታት በዋናነት የመንግስት ኃይል የሜካናይዝድ ማዘዣ ጣቢያ ሆኖ ሲያገለግል የነበረውን ካምፕ ወታደሮች ለቀው ወጥተዋል። ካምፑንም ወደ ቆቦ ለመውሰድ ተገደዋል ተብሏል። ከትግራይ በተሰማው ዜናም ህወሓት ሮኬቶችን ጨምሮም አዳዲስ መሳሪያዎችን ማስገባቱ ተሰማ። ህወሓት የአየር መቃወሚያዎችን ጨምሮም የአጭር ርቀት ተወንጫፊ ሮኬቶችን ከውጭ ያስገባ መሆኑን ለመረጃው ቅርበት ያላቸው ምንጮች ገልጸዋል። ህወሓት ከሰሞኑን አደረገው በተባለው ወታደራዊ ግምገማም ወደ ጦርነት የምንገባ ከሆነ የፌዴራል መንግስቱ የድሮንና የአየር ኃይል ብልጫ አለው፣ ስለዚህ ለዚህ መዘጋጀት አለብን በሚል እነዚህ መሳሪያዎች ከተለያዩ ሀገራት እያስገባ ነው ተብሏል። ይህ በእንዲህ እንዳለ ህወሓት በ2013 ጦርነት ሰኔ 21 2013 ዓ.ም ላይ የፌዴራል መንግስቱ መቀሌን ለቆ መውጣቱን ተከትሎም ድል ያደረግንበት ቀን በሚል ቀኑን እየዘከሩና ወታደራዊ ትርኢቶችንም እያሳዩ ይገኛል። በወታደራዊ ትርኢቶቹም የተደበቁ ዙ-23 መሳሪያዎችን፣ መድፍ፣ ታንክና ብረት ለበስ ተሽከርካሪዎችን እንዲሁም የአየር መቃወሚያዎችን ህወሓት በአደባባይ አሳይቷል። ከዚህ በተጨማሪም ህወሓቶች ባለፈው ጦርነት ህይወታቸው ያለፉ ወታደሮችን አጽሞችና አስክሬኖችን በአንድ ቦታ ያሰበሰቡ የቀብር ስነ ስርዓትም እየፈጸሙ ይገኛል። ህወሓት የፌዴራል መንግስቱ ኃይሎች ተበትኗል፣ ተዳክሟል፣ የፋኖና የኤርትራ ኃይሎችም ከጎኑ አይደሉም፣ እንደ ከዚህ በፊቱም ድጋፍ አያገኝም በሚል ወታደራዊ ዘመቻ ለማድረግ እየተንቀሳቀሰ መሆኑ ተነግሯል። ይህም የሰሞኑን እንቅስቃሴዎች ህወሓት ለቀጣዩ ወታደራዊ እንቅስቃሴም እየተዘጋጀ መሆኑን የሚያሳይ ነው ተብሏል። ህወሓት ከኤርትራ ጋር የሚዲያና የፕሮፓጋንዳ ጥምረት መፍጠሩን ተከትሎም ኤርትራን እንደ መውጫ በር እየተጠቀመ መሆኑ ተነግሯል። በመጨረሻም 2 ከፍተኛ የብልጽግና ባለስልጣናት በጠና ታመው ሆስፒታል መግባታቸው ተሰማ። አንደኛው ባለስልጣን በአማራ ክልል ጎርጎራ ላይ በደረሰው ሄሊኮፕተር አደጋም ክፉኛ ተጎድተዋል ተብሏል። ሌላኛው ሚኒስትር ባለስልጣን ደግሞ አልኮል ጠጥተው ሲያሽከረክሩ በደረሰባቸው የመኪና አደጋም በጽኑ ሕሙማን ክፍል ውስጥ ገብተዋል፣ ህይወታቸውንም ሊያጡ ይችላሉ እየተባለ ይገኛል። እነዚህ ከፍተኛ የብልጽግና ባለስልጣናት የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘሁ ተሻገርና የንግድና ቀጠናዊ ትስስር ሚኒስቴር የሆኑት ዶክተር ካሳሁን ጎፌ እንደሆኑ ተነግሯል። ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓ.ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማም ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረው መኪና ካርል አደባባይ ላይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነም ምንጮች ለዋዜማ ራዲዮ ገልጿል። ሚኒስትሩ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘም ላለፉት 6 ቀናቶች በኢትዮ ጠቢብ ሆስፒታል በጽኑ ሕሙማን ክፍል ውስጥ የሕክምና ክትትል የተደረገላቸው መሆኑን ዋዜማ ዘግቧል። ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩና በግጭቱም በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንደደረሰባቸው ተመላክቷል። ሚኒስትሩን ካደጋው ስፍራ ወደ ሆስፒታል ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያቸው ውስጥ ሲያወጣቸውም ሆነ የተሻለ ሕክምና ያገኙባቸው ለወዳዳቸው የተለያዩ ሆስፒታሎች ሲያዘውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን ምንጮቹ ተናግረዋል። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምናም ከሀገር ወጥተው እንዲታከሙ ታስቦ እንደነበር የመረጃው ምንጮች አውስተዋል። ይሁንና ከነዳጅ ጉዳይ ጋር ለተያያዘ ስብሰባም ጠቅላይ ሚኒስትሩ በፈለጋቸው ወቅት ስለ አደጋው በመስማታቸው ምክትላቸውን አደም ፋራን ልከው አስጠይቋቸዋል ተብሏል። ከዚህ በኋላም እንደታሰበው ለሕክምና ወደ ሌላ ሀገር ይላኩ እንደሆነም ለማረጋገጥ አልተቻለም። ይህ በእንዲህ እንዳለ ሌላኛው ከፍተኛ ጉዳት ደርሶባቸው በሆስፒታል ሕክምና ላይ የሚገኙት ባለስልጣን አቶ አገኘሁ ተሻገር ሲሆኑ ከሰሞኑን በአማራ ክልል ጎርጎራ ላይ በደረሰ ሄሊኮፕተር አደጋም ተጎድተው አሁን ላይ በዱባይ ሕክምና ላይ እንደሚገኙም ለማወቅ ተችሏል። አቶ አገኘሁ ከአንገታቸው በላይና በእጃቸው ላይ በደረሰው ጉዳትም ሳር ቤት በሚገኘው ሲልክ ሮድ አጠቃላይ ሆስፒታል ሲታከሙ የቆዩ ቢሆንም ህመማቸው የባሰ ስለመጣና የተሻለ ሕክምና ስላስፈለጋቸው ወደ ዱባይ ማቅናታቸው ተሰምቷል። በዱባይ በሚገኝ የንጉሳውያን ቤተሰቦች ባቋቋሙት ሆስፒታልም በቪአይፒ ክፍል ውስጥ ሕክምናቸውን ያደረጉ ነው የተባሉት አቶ አገኘሁ አሁን ያሉበትን የጤና ሁኔታ ግን ለማወቅ አልተቻለም። ሆኖም አንዳንድ የመረጃ ምንጮች አቶ አገኘሁ በጽኑ ሕሙማን ክፍል ውስጥ እንደሚገኙና ማንንም መለየት የማይችሉበት ሁኔታ ውስጥ እንደሚገኙ ሲዘግቡ ተደምጠዋል። ክቡራን ተመልካቾች ለሰዓቱ ያዝናቸው መረጃዎች በዚሁ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት የዓለም ዳርቻ ቸር ያሰማን።